ስለ ቃልቻ ቤቶች ልንገራችሁ። አዲስ አበባ ውስጥ 98 ጠንቋይ ቤቶች አሉ። ስማ በደም ተመዝጋቢ እኮ ነው እሱ። የሚገርም ነው። አሁን የዛሬ የስንት ዓመት እንደውም ለነ መምህር ዓለም ለልጆቼ ብዙ ጊዜ ቁጥሩን እያጠናው ነግር ነበር ጉባኤ ላይ 82 አካባቢ ስልት ታስታውሳለህ? አሁን ጨምሮ ነው 98 የገባው። ጠንቋይ ቤትም ጨመረ፣ ያልጨመረ ነገር የለም። አዲስ አበባ ውስጥ እውቅና ያለው አሁን አባቶች ለምን እያለ ነው እንዳትሉ፣ ማን ነው እዛም የሄደው ነው ጥያቄው። ስማ ጠዋት ሚካኤል ያገኘነው ህዝብ ከፊል እኮ ቃልቻ ቤት እየሄደ ሊሆን ይችላል። አልያዝነውም ማለት ነው። አስኮ ገብርኤል ታኅሳስ ገብርኤል አክብረን እዛው አካባቢ ያገኘናቸው አንዳንድ መናንን በመኪና እንደው መኪና ሲያጡ ጭነን መጣን። እዚህ ጋር ወራጅ አለ ብለው የሆነ በር ላይ ወረዱ። እኔው በመኪና የጫንኳቸው ሰዎች በዛው ነጠላ በራቸው ላይ አውርጃቸው እንደው ማናቅ መስራቸው የገቡት ጉለሌ አካባቢ ስሙ ይቆየን ታዋቂ ጠንቋይ ቤት ነው። ጠዋት አስኮ ገብርኤል ነበሩ፣ ከሰዓት ጠንቋይ ቤት ገቡ። ደግሞ በእኔው መኪና ተጭነው እኔው ነው። ጠዋት ለታቦት ከሰዓት ለጣዖት ምንለው መምህራን የምትሉት እኮ ዋዛ ንግግር አይደለም። በትክክል አለ። ስማ ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴው። ጠንቋይ ቤት በትክክል ህዝብ እየሄደ ነው፣ ባለስልጣን እየሄደ ነው፣ ነጋዴው እየሄደ ነው። ታዲያ እንዴት ነው? ስንት ሰባኪ እያለን፣ ስንት ሰንበት ትምህርት ቤት እያለ፣ ስንት ማይበራት እያሉ ጠንቋይ ቤት ጨምር። ሌላው ብዙ የሆነ ክፍተት እንዳለ ያሳያል ማለት ነው። ሌላው ሰማልኝ ጉድን ለምትሳደበው ሙሉ ስማስ ይኸው ከኔ ስትሰማው ጦር ከሆነብህ እስቲ ከራሳቸው ስማው። ሚካኤል አነገስኩ ያለው በዛው ነጠላ ሳይቀይሩ ጠንቋይ ቤት ነው። 98 ብቻ አይደለም እንደው ፈቃድ ያወጣ ጠንቋይ ካላልን በስተቀር እንዴ ደብተራ ሁሉ ጠንቋይ አይደል? ኦርቶዶክስ የተጠቀጠቀ ሁሉ ጠንቋይ አይደል? ከሚካኤል መልስ ጠንቋይ ቤት ይሄዳሉ። ለምን? እዚህም ጥንቆላ ነው፣ እዛም ጥንቆላ ነው። ዘ ሴም ስፒሪት ነው የሚሰራው። ሚካኤል ስትል አይቃወማትም። አየው፣ ሚካኤልን አነገስኩ ስትል መንፈሱ አይቃወማትም። ለምን? የአጋንንት አምልኮ ነው። ጠንቋይ ቤትም ስትሄድ ዘ ሴም ቲንግ ነው የምታደርገው። የለመደ ነው። ጉልበቷ እዚህም ይንበረከካል፣ ጠንቋይ ቤትም ይንበረከካል። አየው